እግዚአብሔር የተመሰገነ ይሁን። ዛሬ ክፍል አንድ ስለ መንፈስ ቅዱስ እንቅስቃሴ ወይም ሪቫይቫል መተላለፊያ መንገዶች ክፍል አንድ እጅ በመጫን መንፈስ ቅዱስ ኃይል፣ መንፈስ ቅዱስ ጸጋ፣ መንፈስ ቅዱስ ስጦታ ይተላለፋል። ያም እግዚአብሔር ቃል ደግሞ ምንድነው የሚለው? እጆችን በመጫኔ በአንተ ውስጥ ያለውን እግዚአብሔርን ስጦታ እንዲታነሳሳ አሳስባለሁ ይላል። ስለዚህ እጅ መጫን አገልግሎት ትልቅ መጽሐፍ ቅዱሳዊ አገልግሎት ነው፣ መሰረታዊም ትምህርት ነው። ስለዚህ እጅ በመጫን አንዱ በሌላው ላይ በመጫን እግዚአብሔርን በረከት፣ እግዚአብሔርን ጸጋ፣ እግዚአብሔርን ስጦታ፣ እግዚአብሔርን የኃይል ስጦታ ማስተላለፍ እንችላለን። እግዚአብሔር በእኛ ውስጥ ወንዝ አስቀምጧል። የኃይል ወንዝ፣ የሙላት ወንዝ፣ የጸጋ ወንዝ በውስጣችን አለ። ያንን ደግሞ ለሌሎች ለትውልድ ለማስተላለፍ የእኛን እጅ እግዚአብሔር ይጠቀማል። ብዙ በመጽሐፍ ቅዱስ ውስጥ የእግዚአብሔርን ሰዎች እጅ በመጫን ብዙ ነገር ደካማ በሆኑ በሰዎች እጅ እግዚአብሔር ተጠቅሞ ብዙ ታላላቅ ታምራቶችን አድርጓል መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም። ስለዚህ እጅ በመጫን አገልግሎት ቤተክርስቲያን መለማመድ፣ አገልጋዮች መለማመድ፣ ቅዱሳን መለማመድ ያው ስልጣን ተሰጥቶናል። ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ እንደው ምን አለ? በስሜ በበሽተኞች ላይ እጆቻቸውን ይጭናሉ እነሱም ይድናሉ። ለበሽታው እንኳን መድኃኒት በእኛ እጅ ውስጥ ነው ያለው። እግዚአብሔር በውስጣችን ያስቀመጠው ኃይል የፈውስ ኃይል ነው፣ የታምራት ኃይል ነው፣ የሙላት ኃይል ነው። ያንን ደግሞ ለወገኖቻችን፣ ለወንድሞቻችን፣ ለምድሪቱ ለትውልዱ ማስተላለፍ እንችላለን እና የጸጋ ወንዝ፣ የበረከት ወንዝ፣ የመንፈስ ቅዱስ እንቅስቃሴ ወንዝ የሚተላለፈው እጆችን በመጫን እንደሆነ እግዚአብሔር ቃል ይናገራል እና ያንን እንድትጠቀሙ ይሁን። ዛሬ በቤተ ክርስቲያናችን ውስጥ እጅ የመጫን አገልግሎት በጣም ደካማ ነው፣ ብዙ እንቅስቃሴ የለምና ያንን ማነሳሳት አስፈላጊ ነው። ጌታ ኢየሱስ ይባርካችሁ። ቻው